እንዴ ይዞ ሲጀመር እንደማትሆኙ ነግሬው ነበር። ልቀቀኝ እባክህ ይዞ። አንተ ይዞ። አቤት፣ ምን ፈለግሽ? ምን ቀረሽ? አንድ አዳምጠኝ። ዝም በይ። ምንድነው ማዳመጥሽ? መናገር ሳይጠብቅብሽ እኮ ጉድሽን አየሁ። ቆይ ከኔ ያጣሽው ከሱ ያገኘሽው ምንድነው? ይዞ እየተቆጣኝ እኮ ነው። ተረጋግተህ አውራኝ። ጓደኛሽ ብቻ እንደሆነ ነበር አይነገርሽ? አሁንም ጓደኛዬ ብቻ ነው። አንቺ አታፍሪም እንዴ? ካላወቅሽ ልንገርሽ፣ ከጓደኛ ጋር እንደዚህ አይኮንም። በተለይ ፍቅረኛ እያለሽ። አስበህ ነው አይደለም? አጋጣሚ ነው። አጋጣሚ? የእስከ ዛሬውንስ ማናየ? ቆይ ባላይሽ ትነግሪኝ ነበር። ባክቷት እንሂድ። ከሱ ጋር ያልጨረሳችሁት ነገር አለ መሰለኝ። አቋረጥኳችሁ። እኔን ተይኝ፣ እንደፈለግሽ መሆን ትችያለሽ። በቀላሉ ተይኝ። ጠንካራ ፍቅር የገነባን መስሎኝ ነበር። ጠንካራማ መስሎኝ ነበር። መሰረቱ ያሸዋ እንደሆነ አልገባኝም ነበር እንጂ ገና ከጅምሩ ምንም ሳላጎልብሽ ልብሽ ሌላ ከከጀለ ለወደፊቱ እንዴት እንዳምንሽ ትጠብቂያለሽ ነው? እንደውም እውነቱን ልንገርህ፣ ለአንተ ስለሚሰማኝ ስሜት እርግጠኛ አይደለሁ። ለዛም ይሆናል ይሄ የተፈጠረው። ቻው። ያጣለማኝ ተሳድቦ ይሄዳል። መጀመሪያም እንደማላምናት ነግሬ ነበር። ሄኒ፣ ወደ ስራ እንሂድ። ቆይ ምንም አልመሰለህም? ቢመስለኝ ምን አመጣለሁ? ለልብ የቀረበ እንጂ ከልብ የራቀ እኮ አይጎዳም። ኢነርጂ እኮ ይገርመኛል። ሃይ ፋይፍ ኢነርጂ ድሪንክ እያለ አይግረምህ። ሃይ ፋይፍ በሚገርም ጥራትና ከእጅ ንክኪ ነጻ ሆኖ እንደተመረተ ሰምቻለሁ። አዎ፣ ከኢትዮጵያ ምግብና መጠጥ ምዘና ተቋም የብቃት ማረጋገጫ ተሰጥቶታል። እና የት አገኘዋለሁ? በሁሉም ሱቆችና ሱፐርማርኬቶች ታገኘዋለህ።